እንደኛ እንደ ኦርዲነሪ ኢትዮጵያስ ነው እግዚአብሔር ነው ረድቶ እዚህ ድረስ ያመጣው ስለዚህ እግዚአብሔር ጠቆመ ፓርላማ ሰው ይጠዋቀም የለም እንደዛ እግዚአብሔር ጠቆመ እና ምሳሌውን ተከተለ ስሚያን ስሜት ተከተለና አሁን እኛ እዚህ ያለነው እግዚአብሔር ጠቆመን እግዚአብሔር የመረጠው ሰው ነው ምንም ክፉ ስራ አልሰራም ከዚህ በፊት ሰው አልገደለም ሰው አላገለለም እና ዶክተር አብይ እውነተኛ መሪ ነው እኔ እውነተኛ መሪ መሆኑን አውቄ አስቤ ነው የወጣሁት ራሴ በእውነታችን ስለ ሀገራችን ያለን ፍቅር በዛ ላይ ተመስርቶ አንድ ሰው ቢናገር ትክክል ነው ማለት ነብይ አያስፈልገው እኔ ራሴ ኖሬያለሁ እድሜ ወደ 90 ዓመት ተጠግቻለሁ በዚህ ዘመን ውስጥ ክፉና ደጉን ለይቻለሁ በትምህርትም በኤክስፒሪየንስም ለይቻለሁ ስለዚህ እኔ ለሁሉም አልወጣሁም ለአብይ ነው የወጣሁት ዛሬ ስለዚህ እግዚአብሔር መርቶኛል አሳይቶኛል ብዬ አምናለሁ ሰላም በቀላል አይገኝም ተመልከቱ የአፍሪካ ሀገሮችን ሰላም በቀላል አይገኝም ብዙ ሰው አልቆ ነው ሰላም የሚገኘው እግዚአብሔር ግን እኛን ሰላም ሰጥቶናል ያንን እግዚአብሔር የሰጠንን ሰላም ተከትለን በዛ መንገድ ላይ የሚገኙትን የሚታዩትን ፖለቲሻንስ መጠቆም መከተል መርዳት ያስፈልጋል ከዚህ በፊት ዝም ብለን ነበር የምንገዛው ህዝቡ ምንም አላገም ከዚህ በፊት እግዚአብሔር ነበር ይመራል አሁን ደግሞ እግዚአብሔር እናንተም ተራችሁን ስሩ ብሎ እግዚአብሔር ያዞናል እና የኛን ተራ አሳልፈን ለእግዚአብሔር ወይም ለሌላ ሰው መስጠት የለብንም ለራሳችን የምንፈልገውን ሰው ለመሪነት ማዘጋጀት አለብን እናቃለን እስቲ አምጣ አንድ ሰው ይሄ ሰውዬ እገሌን በተንኮል አሳስሯል እገሌን ገሏል አስገድሏል እንዲህ አይነት ተንኮል ሰርቷል የሚል ግሩፕ ይምጣሲ ይሄ ሰውዬ ሁሉ ሰርቷል መልካም ስራ ብቻ ነው የሰራው ትንሽ ነው የሰራው ልጅ ነው ግን መልካም ስራ ነው የሰራው መጥፎ ስራ ሰርቶ አያውቅም